በድያለሁ ፍቅር መጣውሺ እጹብ ዝም ብለሽኝ ታልፊያለሽ እንዴ? ቆመሽ አናግሪኝ። ደግሞ ምን ቀረ? እወዳለሁ ያልሽኝ ውሸት ነበር እንዴ? እንዴ ዝም ብለሽኝ ታልፊያለሽ? ላልቅስ ወይስ ልበል? ወደ መሰለኝ ሄድከው እና ዛሬ ነው ዝምታ የሚታይሽ? ከዛ ሁላ ጭቅጭቅ በኋላ ኢዛና ያኔ እኔ ነህ ብዬ ነበር መጨቃጨቀው። አሁን ግን የሰው ነህ። አታስጠብቃት ሂድ። የልትሄጂ ነው? ሱቅ ለአምስተኛ ጊዜ? አንቺ ደግሞ ሰማዩን ይሄው መጣችልህ ድጋሚ። ውይ መጣች። ማስቲካ ስጠኝ። እሺ ይኸው እንዴ ቆይ ለምን አልነግራት? እንዴት ብዬ በምን አቅሜ ነው ነግራት? እሷን ለመውደድ አቅም የለኝም። አዮኒ ፍቅር እኮ አቅም ሳይሆን ልብ ነው የሚፈልገው። መጣሽ? ቆይ ለምን አትነግሪውም? ምን ብዬ ወድሃለሁ ብለሽ ነው እንዴ? ሴት እኮ ነኝ። ክብሬስ? ፋራ ክብርሽ ፍቅርሽ ሲሆንልሽ አያለሁ። ቆይ ቁልፍ ልስጠው፣ ጠብቂኝ። ወንድምየው እቺ ልጅ ይዘሽብኝ እንዳትመጪ አላልኩሽም? ይቅርታ ቁልፍ ልሰጥህ እኮ ነው የመጣሁት። አፍጠኛዋ ምህሩ ወንድምሽ እኮ ቆንጆ ነበር። ከሰል ሻጭ ባይሆን ይሄን ማንሳት አስፈላጊ ነበር ነው? ሆን ብለሽ ልታሳቅቅ ይፈልገሽ ነው? እኔ እኮ ወደዋለሁ፣ ግን ብጠብሰው ለስም ያስበሽዋል። ማንነትሽን አጉድፈሽ ለምን ስምሽን ለማጥራት ትሞክራለሽ? ወይኔ ምህሩ እያስቀየምኩሽ እንዴ? እኔ እኮ የምናገረውን ነገር አላውቅም። የልብሽን አይደል የነገርሽ? ካወራሁት ውስጥ መውደዱ ብቻ ነው የልቤ። እንደዛ ከሆነ ስምሽን ሳይሆን ልብሽን ፍሪው። ሂጂ በቃ እኔ እመጣለሁ። እሺ እሺ። ባለከሰል ኧረ እባክሽ እኔ የምጠብሳትን ሴትማ አሳይሻለሁ፣ ጠብቂ። ማናት ደግሞቺ? ካፌ አይደል እንዴ እንገናኛለን ያልኩት? ምንድነው ብቻን የምታወራው? እየጠራችህ እኮ ነው። እባክሽ የክላስ ልጅ ነች። መጣሁ አናግሪያት። አንቺ ካፌ አንዴ ቀጠርኩሽ፣ እዚህ ምን ትሰሪያለሽ? እዛ ድረስ ብቻዬን መሄድ ደብሮኝ ነው። እና እህቴ ፊት ታዋርጅኛለሽ እንዴ? ምን አድርጌ ነው ደግሞ ያዋረድኩ? እሱ የሚገባሽ ቢሆንማ እዚህ አትመጪም ነበር። ለማንኛውም አሁን ሰው ሳይን ሂጂ። ችግር አለ? የኢዛና ፍቅረኛ ነኝ። ወንድሜ በጣም ብቻ ትችላለህ። በሉ ቤት እንገናኛለን። ኢዛና ማታ ለምን አይደለ እንዴ የቀጠርከኝ? ምንድነው ከእህትህ ጋር መልክ መሰራብኝ? እኔ በቀሚስ አምሮብሽ ካፌ እንገናኛለን እንጂ ያልኩሽ እንደዚህ ሆነሽ ትመጫለሽ እንዴ? እጭ አሁን ሙድ ልታስይዥብኝ ነው። ሙድ ልታስይዥብኝ? 4 ዓመት ሙሉ ማውቀው ሰው አይመስልም። በአንድ ወር ውስጥ በጣም ተቀይሮብኛል። ጓደኛዬ ደግሞ እኔ አስታርቅሻለሁ ብዬ ቃል ገባሁልሽ አይደለ እንዴ? አትጨነቂ። ያው እንዲያውም መጣው። እሺ አናግሬው። ለምን ሰፈር ይዘሽብኝ መጣሽ? በቃ አታስባንን። አስታርቅሻለሁ ብዬ ነው ይዣት የመጣሁት። አንቺን በኋላ አላገኘሽም? መጠበቅ አቅቶኝ አይደለ እንዴ ናፍቀኸኝ የመጣሁት? ወይስ ስለመጣው ደስ አላለህም? እሺ አሁን አትነዛነሽ። እውነትህን ነው? እንደሷ የኔን ፍቅር አለቀብህ መሰለኝ። የኔ ቆንጆ የኔና አንቺን ነገር አመረርሽው እንዴ? ድሮም አንቺ ለጓደኛሽ አለሽ ለኔ ትሆኛለሽ ብዬ አልመረጥኩሽ። ባይ ምን አለሽ? እኔ ላንቺ ደስ ነው ያለኝ። ሌላ ሴት ደርቦብሻል ልከስከስ። ደስ አለሽ? እኔ ፍቅር አይኔን አጉሩት ምንም ማየት አልቻልኩም። ትክክል ከመሰለሽ አንቺ የተሻለውን ነገር ታውቂያለሽ። ያስጨነቀህን ነገር ለምንድን ነው ማነግረኝ? ለእናቴ ሕክምና ብዙ ብር ነው የጠየቁኝ። አሁን ከየት አባቴ ላመጣ ነው? አንድ ነገርማ ማድረግ አለብኝ። በቃ ደውልልሃለሁ። እሺ የኔ ፍቅር የት ነሽ? እቤት ጠብቅሻለሁ። እሺ ቶሎ በይ። ብር ፈልጌ ነበረ ቸኩያለሁ። እሺ በጣም አመሰግናለሁ። መጣሽ? አዎ በላፍጥ ነው ስጠኝ። ቺናት መሰለኛለች እንጂ
እደውልልሃለሁ። እሺ እንዴ የኔ ፍቅር በጣም እኮ ነው የምወድሽ የኔ እናት። ባንተ ታፍሬ የሚዘገይ ተስፋ ማሳዘኑ አይቀር ልቦናን እጅግ ሰባብሮ እኔ ለሁበትም ቢገባ መልካም ፍቅሬ ውሎ አድሮ። ዋው ያቅሻል እንዴ? ታውቂዋለሽ? ማን ነው? ኧረ እኔ አላውቅም። ኧረ ባትተዋወቁ ነው እንደዚህ ማይሽ? በእርግጠኝነት ያቅሻል። ምን ሆነህ ነው? አላውቀውም አልኩህ አይደል እንዴ? ና እንሂድ አሁን። እንዴ ጽብዬ! እንዴ ካሌባ! እንዴት ነሽ? በእናትሽ አለው። ካሌብዬ ወንድሜ ነው፣ ተዋወቀው። እሺ ሰላም። እንዴ ያሟል። በቃ ደውልልሃለሁ። እሺ ካሌብዬ። ኢዛና እንዴ ምንድነው ወንድሜ ፊት እንዲምታዋርደኝ? ኦፍ እኔ አሁን የሰለቸኝ አንቺን ወንድሞች መቁጠር ነው። ይሄ ደግሞ ስንተኛ ወንድምሽ ነው? ትሰማኛለህ? እምነት የሌለው ፍቅር ነዳጅ እንደሌለው መኪና ነው። ምንድነው የምታወሪው? ጊዜያችንን አናጥፋ። የቆመ መኪና የትም አያደርስም። አንተም ቅናትህ በዛ። እንዴ ሱቤ ምን ትሰራለሽ እዚህ? እንዴት ናችሁ? ብዙ ጊዜ ሆነና ከተገናኘን። ብቻ እዚህ ነው የምሰራው እንዳትዪ። አዎ እዚህ ነው የምሰራው። ግቢ እንደዛ ለሚያቅሽ መጨረሻሽ ይሄ አይመስልም ወይ? ፈታላልሽ። ያው ኑሮም ከበደ፣ ስራም ጠፋ። ራሴን ካስተዳደርኩ ህሊናዬም ንጹህ ከሆነ ተመስገን ነው። አይ አንቺ አሁንም ጊዜ አለሽ። ውበትሽን፣ ሴትነትሽን ተጠቀሚበት። እኔ ስራ ላስቀጥርሽ እችላለሁ። አመሰግናለሁ። አሬ ፋርነትሽ አሁንም አልለቀቀሽም? ልርዳሽ ባልኩ መቼም ድንሽ ከመሸጥ ይሻላል። ትልቅ ዛፍ ከትንሽ ፍሬ እንደሚገኝ ሁሉ የኔ ትንሽ ስራም ለነገ ትልቅ እድሎችን ይዛ ትመጣለች። ድንች ትገዛለህ? ገላል ሽጥም። ና እንሂድ እባክህ፣ ወሬ ያለባት